ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ በያላችሁ በሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ የእመቤት ጉዞ እጅግ አጓጊና አስጨናቂ በሆነበት ሁኔታ ላይ ክፍል 5 አቋርጠናል ጨርሰናል። ዛሬ ደግሞ ክፍል 6ን ምን ሊፈጠር ይችላል? ባዶ ቤት ተቆልፎባት ነበረ። እስኪ ምን ሊፈጠር እንደሚሆን ክፍል 6 ላይ ዛሬ ይዤላችሁ ቀርብ ያለው ቤተሰብ አብራችሁን ሆኑ። በባለፈበት ክፍል 5 እመቤት በዚያ በጨለማ ክፍል ውስጥ ተቆልፎባት አሰሪዋና ባለቤቷ ነገ ጠዋት ለሌላ ሰው እንሸጣታለን ብለው ሲማከሩ በከባድ ድንጋጤ እየሰማች ነበር ያቆምነው። እመቤት ከቆለፈባት ቤት መውጫ መንገድ አገኘች ወይስ በእርግጥ በማለዳ ተሸጣለች? የያዘችውስ የጭካኔያቸው ሚስጥር የያዘው ሚሞሪ ካርድ ምን ይሆን? ጥቂት ሰዓት ብቻ ነው የቀሯት። አብራችሁኝ ሆኑ። ወደ አስደናቂው ክፍል 6 ታሪክ አብረን እንሻገር። በዛች ጠባብና ጨለማ ክፍል ውስጥ የነበረው አየር ከባድና የሚታፈን ነበር። እመቤት ልቧ እንደ እብድ ይመታል። ግድግዳው ተደግፋ ቁጭ ብላለች። የገዛ የልቧ ምት በጆሮዋ ላይ እንደ ከበሮ ይጮህባት ነበር። ነገ ጠዋት እንሸጣታለን የሚለው የአሰሪዋ ድምፅ በጭንቅላቷ ውስጥ ይመላለሳል። ለመሸጥ እመቤት ይህንን ቃል ስትሰማ መላ ሰውነቷ በቅዝቃዜ ተወረረ። እዚህ ቤት ውስጥ ያሳለፈችው ሲቃይ አልበቃ ብሎ አሁን ደግሞ ወደ ባሰ ጨለማና ወደማታውቀው አውሬ ሰው ሊያስተላልፏት ነው። ድንገት ግን ያጣችው ብርታትና ወኔ በውስጧ ተቀሰቀሰ። አይሆንም አለች በልቧ። እጄን ሰጥቼ እዚህ ቤት አልሞትም፣ ወይ እወጣለሁ ወይ እውነቱን አውጥቼ አጠፋቸዋለሁ አለች። በመጀመሪያ በእጇ የያዘችውን የሞባይል ሚሞሪ ካርድ አጥብቃ ጨበጠችው። በዚህ ክፉ አስፈሪና የባሏ የህገ ወጥ ስራዎች፣ የሰዎች ሲቃይና ሙሉ ሚስጥር የያዘው ይህ ሚሞሪ ካርድ ብቻ ነው። ይህ ካርድ ለእሷ የነጻነት ቁልፏ፣ ለእነሱ ደግሞ የገሃነም በር መክፈቻ እንደሆነ ታውቃለች። ካርዱን በጥንቃቄ በለበሰችው ልብስ ውስጥ ደበቀችው። የሌሊቱ ሰዓት እየገሰገሰ ነው። እመቤት ጥቂት ሰዓታት ብቻ እንደቀረዋት ታውቃለች። ጠዋት ከደረሰ ሁሉም ነገር ያበቃላታል። በደካማው የጨረቃ ብርሃን ታግዛ ክፍሉ መፈተሽ ጀመረች። ክፍሉ ውስጥ ያሮጌ እቃዎችና ሳጥኖች ተቀምጠዋል። ወደ በሩ ጠጋ ብላ እጀታውን ለማዞር አሰበች። ነገር ግን ከውጪ በቁልፍ ተቆልፏል። በመቀጠል ወደ ትንሽ መስኮት አመራች። መስኮቱ በጣም ጠባብ ከመሆኑ የተነሳ ሰው አይወጣበትም። ደግሞም በብረት የተገጠመለት ነው። ተስፋ መቁረጥ በውስጧ ጥላውን ሊጥል ሲል አይኗ አንድ አሮጌ የብረት ቁርጫ ላይ አረፈ። በፍጥነት አንስተው በሩን በዝምታ ለመክፈት መሞከር ጀመረች። እጆቿ በጭንቀት ይንቀጠቀጣሉ። ብረቱ በሩ ላይ ሲፋጭ ድምፅ እንዳያሰማ በጣም በጥንቃቄ ነበር የምታደርገው። እባክህ ጌታዬ ሆይ እርዳኝ እያለች በልቧ ትማጸናለች። ከውጭ ትንሽ ድምፅ በሰማ ቁጥር ስራዋን አቁማ በሩን ትደግፋለች። አሰሪዎቿ ከሰሙባት እዛው ሊገሏት እንደሚችሉ ታውቃለች። ሰዓቱ ግን ጭካኔው አይጠብቅም። ሌሊቱ ነግቶ ጎህ ሊቀድ ጥቂት ሰዓት ብቻ ቀሩ። እመቤት ግን ጥረቷ አላቆመችም። በሩን በብረቱ እየጎረጎረች በሩ ላይ ያለውን መቆለፊያ ለመግፋት ሙሉ ኃይሏን ተጠቀመች። እመቤት በከባድ ስጋት ውስጥ ሆና በሩን መጎርጎር ቀጠለች። ድንገት ግን ክሊክ የሚል ትንሽ ድምፅ ተሰማ። የመቆለፊያው ብረት ወደ ኋላ ሲያፈገፍግ እመቤት ማመን አልቻለችም። ልቧ በደስታና በፍርሃት እኩል መምታት ጀመረ። በሩን ቀስ አድርጋ ገፋችው፣ ተከፈተ። ከክፍሉ ወጣ ወደ ሳሎን ስትገባ ቤቱ ጭር እያለና የሚያስፈራ ጸጥታ ሰፍሮበታል። አሰሪዋና ባሏ ሳሎኑ ውስጥ ባለው ሶፋ ላይ ተኝተዋል። እመቤት እግራቸውን እንዳትረግጥ መሬት ላይ የተነጠፈው ምንጣፍ እየረገጠች ድምፅ ሳታሰማ በርባሷን በእጇ ይዛ ወደ ዋናው መውጫ በር ተንቀሳቀሰች። በየእርምጃዋ መላ ሰውነቷ ይንቀጠቀጣል። ድንገት የአሰሪዋ ባል በተኛበት ሲንገላበጥ እመቤት ባለችበት ደንዝዛ ቀረች። ሳንባዋ
አየር እስኪያጣት ድረስ ትንፋሿን አገተች። እንደምንም አረጋግቶ ድጋሚ በረጅሙ መተንፈስ ሲጀምር በፍጥነት ወደ ዋናው በር ተጠጋች። ቁልፉ በሩ ላይ ተንጠልጥሏል። በሩንም በጥንቃቄ ከፍታ ወደ ውጪ ወጣች። የውጭው ቀዝቃዛ አየር ፊቷን ሲመታው የነፃነት ስሜት ተሰማት። ነገር ግን ገና አልተረፈችም። ከግቢው ወጥታ በጨለማው መንገድ ላይ በረሃውንና ቅዝቃዜውን እየታገሰች መሮጥ ጀመረች። የት እንደምትሄድ አታውቅም። የታወቀው ብቸኛ ነገር ግን ፖሊስ ጣቢያ መሄድ እንዳለባት ብቻ ነው። የማለዳው ብርሃን ፈንጥቋል። እመቤት እየወደቀችና እየተነሳች በመጨረሻ አንድ የፖሊስ ጣቢያ አገኘች። እርሷ ተቀዶ ፊቷ በአቧራ ተለውሶ ፖሊስ ጣቢያ ውስጥ ስትገባ ፖሊሶቹ በመገረም አዩት። በአረበኛ ቋንቋ እየተንተባተበች እባካችሁ እርዱኝ፣ ሊሸጡ የነበረ እዚህ ቤት ውስጥ ወንጀል አለ እያለች መጮህ ጀመረች። ፖሊሶቹ ግን መጀመሪያ ላይ በደንብ ሊረዷት አልቻሉም። እንዲያውም በአንደኛው ፖሊስ በጥርጣሬ እያየ ኮንትራትሽን አጥፈሽ የኮበለልሽ ሰራተኛ ነሽ በሚል መነጽር ሊያያት ሞከረ። ይህ በቪዲዮ የተመዘገበው ሚስጥር ካላወጣ ግን ወደ አሰሪዎቿ ሊመልሷት እንደሚችሉ እመቤት ገባት። በፍጥነት ልብሷ ውስጥ የደበቀችው ሚሞሪ ካርድ አውጥታ በጠረጴዛው ላይ አስቀመጠችው። ይህንን እዩት፣ ሁሉንም ወንጀላቸውን እዚህ ውስጥ ይዛችሁታል አለች። ፖሊሶቹ ካርዱን ወስደው ኮምፒውተሩ ላይ ከተቱት። በካርዱ ውስጥ ያሉትን ቪዲዮዎችና የሰነድ ማስረጃዎች መመልከት ሲጀምሩ የፖሊሶቹ ፊት በአንድ ጊዜ ተቀያየረ። የሁኔታው አሳሳቢነት ገባቸው። እመቤት እውነቷን እንደሆነና እጅግ አደገኛ የሆነ የሰዎች ዝውውር መረብ ውስጥ እንዳለች አረጋገጡ። ፖሊሶቹ ማስረጃውን ሲያዩ በአስቸኳይ መኪናቸውን አዘጋጁ። እመቤትን በጥበቃ ስር አድርገው ወደ አሰሪዎቿ ቤት በፍጥነት አመሩ። በሌላ በኩል ግን ቤቱ ውስጥ የጠዋቱ ሰዓት ደርሷል። እመቤቴን ሊሸጡት የመጣው ደላላ ሳሎን ውስጥ ቁጭ ብሏል። አሰሪዋ እመቤትን ከተቆለፈችበት ክፍል ልታወጣት በሩን ስትከፍተው ክፍሉ ባዶ ነው። በሩ ተሰብሯል። አሰሪዋ በድንጋጤ ጮኸች። ጠፍታለች፣ ሴትዮዋ ጠፍታለች እያለች ቤቱን አናወጠችው። ባሏና ደላላው በድንጋጤ ተነሱ። ቶሎ በሉ፣ ሌላ ቦታ ሳትደርስ ፈልጓት፣ ፖሊስ ጋር ከሄደች ሁላችንም አልቆልናል እያሉ ወደ መኪናቸው ሊሮጡ ሲሉ ግን ፖሊስ መኪና ሳይረን ድምፅ ግቢውን ሞላው። ፖሊሶቹ ቤቱን ከበቡት። እመቤት በፖሊስ መኪና ውስጥ ሆና በመስኮት ታያቸው ነበር። ያ ክፉ አሰሪዋ ሚስቱና ደላላው እጃቸውን ወደ ላይ አንስተው በፖሊስ ሲጠፈነጉ ስታይ እመቤት አይኖቿ በእንባ ተሞሉ። ነገር ግን የደስታና የነጻነት እንባ ነበር። ያ ሁሉ ሲቃይና ፍርሃት አበቃ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እመቤት በድፍረትና በብልሃት ከሞት አፋፍ አምልጣ አሰሪዎቿን ለሕግ ማቅረብ ችላለች። ነገር ግን ታሪኩ በዚህ አያበቃም። ፖሊስ ጣቢያ ውስጥ እመቤትን ምን ይጠብቃት ይሆን? ወደ ሀገሯ በሰላም ትመለሳለች ወይስ በዚያ በሚሞሪ ካርድ ውስጥ ሌላ ያልተፈታ ትልቅ ሚስጥር አለ? እመቤትስ ሊበቀሏት የሚፈልጉ ሌሎች ሰዎች ይኖሩ ይሆን? ይህንን ሁሉ በቀጣይ የእመቤት ጉዞ ክፍል 7 ይዤላችሁ እመጣለሁ። ቪዲዮ ከተመቻችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጎ ለሌሎች ተደራሽ እንዲሆንልኝ ሼር በማድረግ አበረታቱኝ ይላለው። ቤተሰብ የዛሬው ቪዲዮ ክፍል 6 የእመቤት ጉዞ ታሪክ ይህን ይመስል ነበረ። ቀጣይ ክፍል 7 ላይ ደግሞ ምን ሊፈጠር ይችላል? እመቤት ፖሊስ ጣቢያ እንደሄደች እና አሰሪዎቿን እንዳስያዘችው አስይዛቸዋለች። ከዋናው ከሞት አፋፍ ላይ አምልጣለች። ነገር ግን እዛ ፖሊስ ጣቢያ ላይ ምን ሊደርስበት ይችላል? ወደ ሀገሯስ ልትገባ ትችላለች ወይንስ ደግሞ እዛው ፖሊስ ጣቢያ ውስጥ ያልተፈታ ነገር ይኖር ይሆን? እዛው ተቆይ ሲሆን ወደ መዳቧቿስ የምትሄድበት ምክንያት ሊፈጠር ይችል ይሆን ብላችሁ እስኪ የተሰማችሁን በግምት እስኪ ወደ በኮሜንት ላይ ጻፉልኝ። እና ደግሞ ስለነበረን ቆይታ አመሰግናለሁ። እስካሁን በክፍል 6 ላይ ያያችሁት ቪዲዮ ላይ ታሪክ ላይ ከተገነዘባችሁት ውስጥ አስተያየት በኮሜንት አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ ቤተሰብ። የዛሬው ቪዲዮ ከን ይመስል ነበረ።
በቀጣይ ክፍል 7 እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ውድና የተከበራችሁ ቤተሰቦች አመሰግናለሁ።